توبة مالت التوبة تعني العودة والرجوع والإنابة توبة مالت ترجمو مملس مالتنا ساسات ميلو قال አይተካውም توبة ساسات كتوبة شرطوች ውስጥ አንዱ ነው ندم የምንለው توبة ግን ይሄ መመለስ ማለት ነው ካለህበት መጥፎ አላህ ከሚጠላው ሁኔታ አላህ ወደሚወደው ሁኔታ መመለስ ተውባ ይባላል በጣም የሚገርማችሁ ወንድሞች እኔ ኪታቦችን ሳገላብጥ የተወበትኩ አልመስለኛለ አሁን መስፈርቶቹን ስነግራችሁ ይገርማችኋል ተውባ ተጅዲድ ማድረግ እንዳለብን ታውቃላችሁ እንዳዲስ ነገር ግን ጸሐፊው ምን ይላል وبعض الناس يتساءلون لماذا اتوب ሰዎች ሲጣየቁ ልታይ ትችላለህ ስለ ተውባ ሲነገር ለምንድነው የምትወብተው አኒ ለም አርተኪቡ الكبائر ይላል ትላልቅ ወንጀሎችን አልሰራሁም ለምንድነው የምትወብተው ይላል ምነው ብዙ ጊዜ ተውበት ሲባል ጭንቅላታችን የሚመጣው ነጥብ ምንድነው ዚና ሰርተ ከሆነ ሽርክ ሰርተ ከሆነ ትላልቅ ከባኢር የሚባሉ ወንጀሎችን ሰርተ ከሆነ ይመስልሃል ተግባባን ተውባውን ጭንቅላታችን መጣው ተውበት ስትለው ከባኢር ወንጀል ብቻ ይመስለዋል لا العلماء التوبة منزلة المنازل توبة درجة يعني أن التوبة لكل درجات الإيمان ليتن يوم إيمان إركن توبة يسفلقه يتقبابان إحسان درجان كوا بالدرس توبة يسفلقه أنا قنا هون مجمر الله شو ብዙዎቻችን አሁን ምናልባት ከባኢር ወንጀሎች አልሰራን ይሆናል አላህ እዚህ መስጂድስ ምናልባት የተሰበሰበ ልጆች ነገር ግን ሳናቀው የሰራናቸው ከባኢር ወንጀሎች አሉ ግን ከባኢር ሳይመስሉ ይሄ ከባኢር ወንጀል ማለት ደግሞ ረመዳን አያብሰው ሶላት አያብሰው ተውባን ተውባ የሚባል የራሱ መስፈርት አለ እስላም ያስቀመጠው በዛ መስፈርት የተራመድክ እንደሆነ የሚደረገው ያ ወንጀል ለምሳሌ ላምጣላችሁ الجمع بين الصلاتين بولت صلاتوش مهل جمع مسجد يا عذر ብዙዎቻችሁ የሚያጋጥመን ክፍተት ነው አይደል يقول النبي صلى الله عليه وسلم من جمع بين الصلاتين من غير عذر فقد آتى بابا من أبواب الكبائر أخرجه الترمذي والحاكم نبي صلوات ربي وتسليماته عليه من قالوا من جمع يسبسبسو بين الصلاتين بولت صلاتوش معال يا لمنم عذر شريعه كاسكمطاچو عذر وجه ሆኖ جمع ያደረገ ከባኢርም በራን ቆቅቷል ከባኢር ወንጀል ሰውየው ምናልባት መርካቶ ውስጥ ነው ዙሁርን ከዓስር ጋር ሊሰግደው ይችላል ደርሶበት አለይሰ ከذلك شريعه ግን عذر ብሎ ያስቀመጠው ሁለት ናቸው አንድ ኒስያን ረስቶ ከሆነ ረስቶ ሁለተኛው ተኝቶ ከሆነ ዑዝር ይሰጠዋል ከዚህ ውጭ ግን ተውባ ነው የሚጠርገው ይሄ ተግባባን ወንድሞች ምን ያህል ከባኢር እየሰራ እንዳለ ተእኺሩ الصلاه ሶላትን ማዘግየት ይሄም ከባኢር ወንጀል ነው ምንም አብዛኞቻችን ከኔ ጀምሮ የዘነጋ ነው ነጥብ ነው وقال الله تبارك وتعالى الله ሶላት የሚያዘግዩ ሰዎችን ሲወቅስ ምን ይላል فويل للمصلين ለነዛ ለሰጋጃን ወዮላቸው ወይም ወይል የሚባል አለባቸው الذين هم عن صلاتهم ساهون ከስግደታቸው ዘንጊ የሆኑት عبد الله بن عباس من ይላሉ ليس المقصود بالساهون هو الذي لا يصليها بكلية ሳሁን ማለት እዚህ ምዕራፍ ላይ የተፈለገው ሶላት ያቆመ የማይሰግድ ማለት አይደለም አሉ ምንድነው አሉ ولكن الساهي هو الذي يصلي الظهر قبل العصر ويصلي العصر قبل المغرب بدقائق مغرب كمدرسه بفيت عصر نكانك አርጎ ይሰግዳታል ዙሁርን 9 ተኩል ላይ ይሰግዳል عصر ከመታዘኑ በፊት ይህ ከባኢር ወንጀል ነው አላህ ለዛ ነው ወይል አላቸዋል ወይል ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ الويل አሉ ሱብሃንአላህ واد في جهنم جهنم ውስጥ ያለ ሸለቆ ነው يهوي فيها الكافر عند كافر ወረታች ይምዘገዘግበታል 40 خريفا قبل ان يبلغ قعره
ስሩ ከመድረሱ በፊት በአየር ላይ 40 ዓመት የሚመዘገዘግበት ነው። ያ አላህ ይህን ወይል ለማን ያዘጋጀው አላህ? ሶላትን ለሚያዘገዩት። አብዛኞቻችን ይክፍተት አለብን። ስለዚህ ከባኢር ወንጀል እየሰራን ነው ማለት ነው። ሶጋኢር የሚመስለን ወንጀሎች ናቸው እነዚህ። ሌላው አልሙቀድማቱ ዚና፣ የዚና መንደርደሪያ የሚባለው የዝሙት ታውቁታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ከማ في الصحيحين من حديث أبي هريرة በዘገቡት ሐዲስ ምን ይላሉ? قال النبي صلى الله عليه وآله وسلم وزين العين النظر، عين زنا ይሰራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአይን ዚናው حرام የሆነ ነገር መመልከት ነው። ከኛ ማያ ያለ حرام የሆነ ነገር ሱብሃንአላህ። ይህ ደግሞ ከባኢር ወንጀል ነው። ተውባ ያስፈልገዋል። ቁጭ ብለ ወደ ኋላ ምን ጠቅሳቸው ሸርጦች አሉ። በዛ ካልሆነ አይጠረግም የወንጀል። ተግባባን? ምናልባት ዲሽ ትከፍትና حرام የሆነ ፊልም ታያለ፣ የተገላለጠች ሴት፣ ይህ ከባኢር ወንጀል። መንገር ላይ በጎዳና ስታልፍ ሴቶች ታያለ ሱሪዋን ወጥራ የምትሄደው፣ ይህ ከባኢር ወንጀል ነው። አብዛኞቻችን ግን አይመስለንም። ሌላ ከከባኢር ወንጀል ውስጥ ነካ አድርጌላችሁ ወደ ዋናው ርዕሴ ልግባ። አልገይበቱ ወነሚማ፣ የዛሬ ወሬ የተነጋገርነው ነጥብ ህሜትና ነገር ማዋሰድ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምንድነው ያሉት? ወኢና አርበ ሪባ፣ ታላቁ ወለድ ማለት ዒርዱል ሙስሊም፣ የአንድ ሙስሊም ክብር መጉደፍ ነው። ተግባባን? መሃላችን የሰው ክብር ማያጎድፍ አለ ነው ወይ? ኢላ ማ ረሒመ ረቢ፣ አላህ ካዘነለት ውጭ። ስለዚህ ብዙ ከባኢር ወንጀሎች አሉብን ማለት ነው። ተውባ የሚያስፈልገው። ሌላው የሰራነው ዚና፣ የጠጣነው ኸምር የዛሬ 10 ዓመትም ቢሆን ይሄው። ሌላው አምስተኛው መስፈርት ወነቱቡ ሚን الذنوب التي مضت ولم نتب عليه። ሌላ ምን ተውብተው እስከ ዛሬ የሰራናቸው ወንጀሎች አሉ። ተግባባን? ግን ያልተውበት ናቸው። ለምሳሌ ልውሰድላችሁ። አንድ ሰው ከዚህ ሙልተዚም ከመሆኑ በፊት ወደ መስጂድ ዳዕዋ ከመሳተፉ በፊት የዛሬ 10 ዓመት ኸምር ይጠጣ ነበር። ይሰው ኸምር ይጠጣ ነበር። ከ10 ዓመት በኋላ ወደ አላህ ተመለሰና ወደ ዒባዳው ገባ። ይሰው የዛሬ 10 ዓመት የጠጣው ኸምር አለ፣ ያ ወንጀሉ ይማራል? ላ አሉ ዑለማ። ሸርጥ አለው ማሟላት የሚገባው። ይህ ተግባባ ነው። አሁን ተውባ የሚባለው ትልቅ ርዕስ ነው። ህይወታችን ሙሉ ለሙሉ የሚቃኝ ርዕስ ነው። እኛ ሰርተን ያለፍናቸው የረሳናቸው ወንጀሎች አሉ። ተውበት የሚፈልጉ ቁጭ ብለን የዛሬ 10 ዓመቱን አስታውሰ የምትወብተው ተውበት አለ። ካልሆነ ያ ወንጀል እንዳለ ነው። ሱብሃንአላህ። ስለዚህ በአጠቃላይ ተውበት እንዳልነው መንዚለቱል መናዚል፣ ለእያንዳንዱ የኢማን እርከን ተውበት ያስፈልገዋል። አላሁ ስብሓንሁ ወተዓላ መዲና ላይ የሄዱትን ሂጅራ አድርገው አገራቸውን፣ ቤታቸውን፣ ጎረቤት ንብረት ጥለው የሄዱትን ሰሓቦችን መዲና ሂጅራ ካደረጉ በኋላ አንድ ቁርአን አወረደ። ምን አላቸው? ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። ምእመናን ወይ በአጠቃላይ ወደ አላህ ተመለሱ ፈላህ ታገኙ ዘንድ፣ ሰላም ነጃ ትወጡ ዘንድ። ለማን ነው ይሄ አያት የወረደው? ለሰሓቦች። ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 ዓመት ከተገረፉ ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል። ለሰሓባን የተባሉ ጭራሽ ምን አለ? አዩሃል ሙእሚኑን፣ ምእመናን አለ። ምእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሰዋል አይደል? ወለዚነ ሁም ሊፍሩጅህም ሓፊዙን ዐላ ሰለዋቲህም። ብዙ ነው መስፈርታቸው። ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመልሱ አላቸው። ስለዚህ ከመሃላችን ከባኢርም የሰራ ካለ ሶጋኢርም የሰራ ካለ ተውባ ያስፈልገዋል። አሁን እየተግባባ ነው ተውባ ምን ያህል እንደሚያስፈልገን። ርዕስ ለምን እንደተያዘ ተግባብተናል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير بزي حديث ላይ ምን ይላሉ? ያ أيها الناس እናንተ የሰው ልጆች ይላሉ استغفروا ربكم وتوبوا إليه ወደ አላህ استغفار አድርጉ
ከዛም ወደሱ ተመለሱ فإني አሉ እኔ እንኳ أستغفر الله وأتوب إليه في اليوم 100 مرة እኔ ወደ አላህ በቀን ውስጥ 100 ጊዜ استغفار ያደረኩ ወደ አላህ እመለሳለሁ እናንተም استغفار ያደረጋችሁ ተመለሱ ይላሉ ማን ነው ይሄን የሚሉት ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله له ما تقدم من ذنبه وما تأخر الله ያለፈውንም የመጪውንም ወንጀል ይማራቸው እኔ እንኳን استغفار አደርጋለሁ ደረጃውን አያችሁት የትኛውም የኢማን እርከን ደረጃ ነብዩ ወንጀል የላቸው استغفار የሚያደርጉት እኔና አንተ استغفار ማድረግ እንዳለብን ሊያስተምሩን የበለጠ ወደ አላህ ለመቃረብ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም استغفار ካደረጉ فكيف بي وبك እኔና አንተስ ስለዚህ ወደ ዋናው ርዕስ እንገባለን ተውባ አላህ Subhanahu Wa Ta'ala ብዙ ወንጀል እንደምንሰራ ስለሚያውቅ ቁርአን ላይ ተመለሱ ይለናል ወደ አላህ Subhanahu Wa Ta'ala ተመለሱ እናንተ ሙእሚናን ይላል يقول الله تبارك وتعالى الله سبحانه وتعالى من ይላል يا ايها الذين امنوا توبوا الى الله توبة نصوحا يا الله እናንተ ያመናችሁ ሙእሚናን ወይ ወደ አላህ ተውበተን ነሱሐን ጥርት ያለች መመለስ ተመለሱ ብዙ ወንጀል አለባችሁ ግን ወደኔ ተመለሱ ተውበተን ነሱሐን የምትባለው አሉ ዑለማ ለሃ መዓነየን አሉ ሁለት ትርጉም አላት ነሱሐን የሚለው ተውበተን ነሱሐን ያላት ሁለት ትርጉም አላት አሉ ዑለማዎች አንደኛው ምን ማለት ነው አተውበቱ ሻሚለቱ ሙሉ የሆነ ተውባ ማለት ነው ከየትኛውም ወንጀላችን ከየትኛውም ካጎደለው ጉዳይ ነሱ ጥርት ብላችሁ ተመለሱ ተግባባ ኸምር የጠጣ ኸምርን ተውበተ ከሆነ ሶላት ማዘግየትን መተውበት አብረምሽ ነሱሐን ጠቅልል ያለሽ ተውበት ሁለተኛው ማዓና አሉ ጀሚል للغايه በጣም የምታምርናት ምን አሉ ነሱሐን የሚለው ሙሽተቀቱ من النصيحه ነሱሐን የሚለው ይህ ቃል በአረበኛ ሙሽተቅ ነው የተራባ ነው ነصح ينصح نصوحا صرف የቀራችሁ ሰዎች ታውቁት ይሆናል ከዚህ የተራባ ግስ ነው ነصح ነው መከረ ከሚለው የተራባ ግስ ነው ተግባባ ስለዚህ ምን ማለት ነው አሉ እቺ ተውበቱ አሉ ሰውየው የተውበታት ተውበት ሌላ ጊዜ ወደ ወንጀል ሊወድቅ ሲል ራሷ እቺ ተውበት ተንሰሑ ትመክረዋለች ይተግባባ ነው ومن قوتها ከጥንካሬዋ ከተውበቱ ጠንካራነት ሰውየውን ሌላ ጊዜ ወደዛ ወንጀል ሊመለስ ሲል ያቺ የተውበታት ተውበት ያለቀሳት ዙራ ታነቀዋለች توقظ ታነቀዋለች ዙራ ተውበተ ነሱሐ ማለት ይሄ ነው አሉ ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ ان الله عز وجل يبسط يده بالليل ليتوب مسيء النهار الله سبحانه وتعالى بلليت الجن يزنت يمارت الجن يزرقال لمن ليتوب مسيء النهار كان وانجل يسرى الله يمس بما تودس دي ملس ويبسط يده بالنهار ليتوب مسيء الليل بلليت دمو الجن يزرقال لمن بكان الجن يزرقال لليت سيامسوت يادر اندي توبتو علماء من ይላሉ والله ሪዝቃችን እንኳን እንደዚህ ያልተለቀቀም ይላሉ የተውበት በር 24 ሰዓት ክፍት ነው እየተግባባ ነው የተው አላህ እየጠራ ነው እጄን ዘርግቻለሁ ኑ ብዙ ወንጀል ሰራችሁ አላቃለሁ ኑ ወደኔ 24 ሰዓት ሙሉ በሬ ክፍት ነው لا اله الا الله ከዚህ በላይ አዛይ ጌታ አለ اخواني سبحان الله الله سبحانه وتعالى ለባሮቹ ሐቂቃ ረሂም የሆነ ጌታ ነው በጣም አዛይ ጌታ ነው የሚገርማችሁ ሐዲስ ልንገራችሁ كما في صحيح مسلم من حديث عمر بن الخطاب قال عمر بن الخطاب ዘገቡት صحيح مسلم ላይ በተዘገበው ሐዲስ ላይ ምን ይላሉ መሰላችሁ አንዴ ይላል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁመን ይያለ ተሰብስበን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሐርቡል ሐዋዚን የሐዋዚን ጦርነት አብቅቶ ምርኮኞች ህፃናት ሴቶች እዛ ተሰብስበው ነበር ነብዩ ሰለላሁ ዐለይሂ ወሰለም ሶላዋት ኢንሻአላህ ማውረድ አለበት اللهم صل على سيدنا محمد وعلى ال سيدنا محمد ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ጋር ቆመው ይያሉ ምን ይላል
فإذا امرأة من السبي تبحث وليدا لها وتسعى عندي سيت ልጇን እየፈለገች እየሮጠች ትመጣለች ስዕሉን ተመልከቱት እንዴት እንዳስቀመጡት ሐዲስ እየሮጠች ትመጣለች ልጇን ፍለጋ ነው ከዛ አንዱን ህፃን ታነሳዋለች ልጇ አይደለም መልሳ ታስቀምጠዋለች ሌላ ልጅ ሩጣ ታነሳለች ልጇ አይደለም ትጥለዋለች حتى وجدت صبيا واخذته ثم ضمته الى صدرها والقمته ثديها ከዛም ልጇን ስታገኝ አብራኳን ክፋይ ልጇን ሩጣ አነሳችውና አንባውን እየጠራረገች ጡቷን አፍ ውስጥ ጨመረችው ይህን የሚገርም የእናት ፍቅር የተገለጸበትን ክስተት ነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ይው ስለነበር فالتفت الى اصحابه وقال ወደ አስሐቦች ዞር አሉና ምን አሉ አተረውን هذه طارحة ولدها في النار ይቺ ሴት ሳት አቀጣጥለን እንዲ ጓጉታ ናፍቃ ያገኘችው ልጇን ሳት ላይ ጣይ ብንላት ትጥለዋለች እንዴ አሉ ሰሃቦች ምን አሉ قالوا لا لا وهي تقدر على الا تطرحه يا رسول الله لا اتلوم يا الله ملكتኛ እንዴት አንጀታው ቆርጦ ትጥለዋለች ሳት ላይ ነብዩ ሰለላሁ ዐለይሂ ወሰለም ዞሩና لله ارحم بعباده من هذه بولدها الله سبحانه وتعالى ለባሮቹ እቺ እናት ለልጇ ከተንሰፈሰፈችው በላይ ይንሰፈሰፋል አዛኝ ጌታ ነው ያለ እጄን 24 ሰዓት ሙሉ ዘርግቻለሁ ኑ ባሮች እያለና ያለ እየተግባባ ነው ወንድሞቼ ሰይድና አሊ ኢብኑ አቢ ጣሊብ ምን ይላሉ መሰላችሁ والله ይላሉ የአላህን ረህመት ሲገልጹ እኔ የውመል ቂያማ ሒሳብ የሚተሳሰብ ይሄን ወንጀል ሰርታል ይሄን ሶላት አጉድላል ብሎ የሚተሳሰብ እናት አባትህ ይሁኑ ቢባል አልፈልግ ማን እንዲሆን ነው የምፈልገው አላህ Subhanahu Wa Ta'ala እሱ ይበልጥብኛል እሱ ቢተሳሰበኝ ነው የምፈልግ አተረውና ረህመት አላህ ይህ አዛይ ጌታ ነው እጅ ዘርግቻለሁ ኑ እንዳጎደላችሁ አቃለው የሚለን እየተግባባን ነው ለዛ ነው ነብዩላህ ይላሉ ኢነ ረቢ ረሂሙን ወዱድ የኔ ጌታ አላህ አዛኝና ባሮችን ወዱድ ነው አፍቃሪ ጌታ ነው ይህ ጌታ ነው እንግዲህ ኑ እያለ የሚጠራን يورد ابن القيم عن بعض العارفين ابن القيم يا ابن تيمية አንጋፋ ደረሳ አንድን ታሪክ ኪታባቸው ላይ ተቀሱ ይህን ክስተት የወሰዱት عن بعض العارفين عند عارف ከሆኑ ያላህ ባሪያ ነው عارف ማለት በዘመናዊ ቋንቋ እንዴት ነው عارف ምን ለብሰው ግልጽ ነው አይደል عارف ማለት በእስልምና ቋንቋ ግን عارف بالله ማለት አላህን የሚያውቅ ማለት صالح عبيد የሆነ ሰው عارف بمقام الله ይህ عارف ይባላል ይህ ሰው አንዴ ጎዳና ላይ ሲያልፍ የሆነ ክስተት ተመለከተና ዘገበው ኢብኑል ቀይም ከሱ ይህን ታሪክ አነሱት ታሪኩን ስሙት انه راى في بعض السكك بابا قد فتح አንዴ ያ ሰውዬ በጎዳና ላይ ሲያልፍ በር ይከፈታል وخرج منه صبي يستغيث ويبكي ከዛ ቤት ውስጥ አንድ ህፃን ልጅ እያለቀሰ እየተማጸነ ይወጣል وامه خلفه تطرده እናቱ ደግሞ ከኋላ ውጣ ነው ብለ ያለች ያባረረች ታባረዋለች سبحان الله حتى اذا خرج ልጁም እንደወጣ فاغلقت الباب في وجهه በሩን ፊቱ ላይ ጥርቅም ማረገችና ወደخلت ወደ ውስጥ ገባች ይህን ክስተት ያን عارف ሰው ይቆሞ ይከታተላል እናት ልጇን አባራ ስትሰደው وذهب الصبي غير بعيد ثم وقف مفكرا ከዛም ይሄ ህፃን ልጅ ራቅ ብሎ ሄደና ተንደርድሮ ደረጃው እንደወረደ ቆሞ አሰበ ተግባባ ህፃን ልጅ ነው ገና ምን አለ መሰላችሁ فلم يجد مأوى غير بيت الذي أخرج منه ከወጣበት ቤት ውጭ ሊጠጋበት የሚችል ሌላ ቤት የለው ከእናቱ ውጭ ሊያስጠጋው የሚችል የለም ولا من يأويه غير والدته ከእናቱ ውጭ የሚያዝን የሚንከባከበው የለም የት ይሄድ እናቱን ያባረረችው ከእናት ሸሽተ ይተዳለ من فرجع مكسور القلب حزينا ልቡ ተሰብሮ ወደ በሩ ተመለሰ ወደ እናቱ ቤት فوجد الباب مرتجا مغلقا በሩ ክርችም ብሎ ተዘግቶ አገኘው
فتوسده ووضع خده على عتبة الباب ونام ጉንጩን በሩ ጋር አስደገፈና ሌላ የት ይሄዳል እናቱ በር ላይ ግድም ማለህ ሰው فخرجت امه እናቱ ስትወጣ ልጁ አይደለም እንዴ ስትወጣ فلما رأته على تلك الحال لم تملك أرمت بنفسها عليه ልክ ስታዩ ያብራኳን ክፋይ በሩ ጋር ተደግፎ ተምዘግዝጋ ወደቀችበት والتزمته تقبله وتبكي ያለቀሰች አቀፈችው ልጇን ዳና وتقول ብላ ማለት ጀመረች يا ولدي اين تذهب عني አንተ ልጄ ከኔ ርቀየት ነው የምትሄደው من يؤويك سواي كان ውጭ ማን ነው የሚያስጠጋ እስኪ ንገረኝ يقول ثم ضمته الى صدرها ودخلت به بيتها ከዛም ልጇን እቅፍ አደረገችውና ወደ ቤት ይዛው ገባች ابن القيم ምን አሉ እቺና ያይዘው فتذكر قول الرسول አሉ እዚህ ላይ የነብዩን ቃል ያሉትን አስተውስ لله ارحم بعباده من الوالده بولدها الله سبحانه وتعالى ለባሮቹ አንዲት እናት ለልጇ ከምታዝነው በላይ አዛኝ ግልጽ ነው ወንድሞች سبحان الله يقول العلماء فأين تقع رحمة الوالدة من رحمة الله التي وسعت كل شيء የእናት እዝነት ሁሉን ነገር ካዳረሰችው ከአላህ እዝነት አንፃር ይትገባለች አላሁ አርሐም ይህ አዛይ ጌታ ነው እንግዲህ ኑ እጄን 24 ሰዓት ሙሉ ዘርግቻለሁ ይያለን ያለው ومن رحمة الله وفضله አሁን የምናየው የአላህ Subhanahu Wa Ta'ala እንዲህ እያመጽ ነው እንዲህ የወነጀል ነው እኛ ጋር ያለው እዝነትና ጸጋው እንመለከታለን ብዙ ወንጀል አለ እንደተነጋገር ነው اولها العلماء መጀመሪያ አላህ እዝነት በእኛ ላይ ستره عليك حال ارتكابك للذنب ወንጀል ስትሰራ ሸፍኖ ዝም ማለት ይህ መጀመሪያ ከአላህ እዝነት ነው ለኛ ግልጽ ነው ወንድሞች ወንጀል ሁላችን እንወድቃለን አላህ አያጋልጠንም ሰትሮት መጀመሪያ ዝም ይላል ይህ መጀመሪያ የአላህ እዝነት ነው አሉ ቢሻኑሮ አላህ Subhanahu Wa Ta'ala አጋልጦና ሰዎች የሚጠቋቁሙባቸው ሊያደርግን ይችላል ነበር ተግባባ የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባና ያለህን ጸጋ والله ጎረቤት ቤተ ዘመድ አገር አይንህን ላፈር ሚልን ሰው ማድረግ ይችላል ነበር እንደምን ሰራው ወንጀል ቢያጋልጠን መጀመሪያ ሸፍኖ ያቆያል ትመለስ ይሆናል ثانيها ሁለተኛው የእዝነት መገለጫ አሉ حلم الله عليك في إهماله ትግስቱ የአላህ Subhanahu Wa Ta'ala ትግስት አንተም በማቆየቱ ተግባባ ወንጀል ስትሰራ ማቆየቱ አላህ ብዙዎቻችን ወንጀል ስንሰራ አላህ እኮ ያዘገየናል በከባድ አያያዝ ሊይዘን ይችል ነበር ሌሎችን ሲይዛቸው ያየን ነው ሲቅለበለቡ ይህ من رحمة الله አሉ ሁለተኛው ዝነቱ ثالثها ሶስተኛው የአላህ Subhanahu Wa Ta'ala ዝነት አሉ إنه يغفر الذنب جميعا ሶስተኛው የአላህ እዝነት ሙሉ ወንጀላችንን መማር ከኔ ጋር ናችሁ ወንድሞች የአላህ ሶስተኛው ትልቁ እዝነት ወንጀል ሰርቻለሁ ብለ ስትመጣ ሙሉ ወንጀልህን መማር ይህ ትልቁ ያላህ ረህመት